ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆያችሁ? ዛሬም በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ጂሴክ ስፖርት ጨዋታ ሲጀምርና ከጨዋታ በፊት የሚቆራረጥ ከሆነ እንዴት ማስተካከል እንደምትችሉ በዛሬ ቪዲዮ የማሳያችሁ ይሆናል። ስለዚህ ጂሴክ ስፖርት ጨዋታ ሲጀምርና ከጨዋታ በፊት የሚቆራረጥ ትራክ የሚያደርግ ከሆነ እንዴት ማስተካከል እንደምትችሉ በዛሬ ቪዲዮ የማሳያችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት መረጃዎችን ማግኘት ትችላላችሁ። በተጨማሪ ደግሞ የቴሌግራም ቻናላችን በመቀላቀል በየጊዜው በየቀኑ አዳዲስ የዲሽ እና የኳስ ቻናል መረጃዎችን ማግኘት ትችላላችሁ። ስለዚህ ቴሌግራም ቻናላችን በመቀላቀል ከኛ ጋር ቤተሰብ መሆን ትችላላችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ስለዚህ በመጀመሪያ ደረጃነት ጂሴክ ስፖርት ጨዋታ ሲጀምርና ከጨዋታ በፊት የሚቆራረጥ ከሆነ እንዴት ፊክስ ማድረግ እንደምትችሉ የመጀመሪያው አማራጭ ገመድ ነው። ገመድ እዚህ ጋር እንደምትመለከቱት ገመድ የተቀጠለ ወይም የዛገ ካለ ቀይራችሁ ሌላ አዲስ ገመድ ተጠቀሙ ይላል። ስለዚህ ለምሳሌ ያክል አሉሚኒየም ፓርት ዱቄት ከሆነ በአጠቃላይ ደረጃ ውሃ የያዘ ከሆነ ገመዱ ስለማይሰራ ስለሚቆራረጥ ገመድ መቀየር አለባችሁ። እዚህ ጋር አሁን እኔ ጋር እዚህ ጋር እንደምትመለከቱት ገመድ አለ ላሳያችሁ። ይሄኛው እንደምትመለከቱት ትልቁ ገመድ ቀጥታ ከላይ ከዲሹ ወደ ቤት የሚመጣ ነው እንበልና በመሃል ስላልደረሰ ደግሞ ሌላ ገመድ ቀጠለን እንበል። እዚህ ጋር እንደዚህ አይነት ቅጥያ ካለ ምን ይሆናል? ጂሴክ በባህሪው ስታክ ሊያደርግ ስለሚችል ቅጥያ ባይኖር አሪፍ ነው። ስለዚህ ቀጥታ ከዲሹ የመጣውን ሽቦ ቀጥታ ሪሲቨር ጋር መድረስ አለበት። ረዥም ሽቦ ተጠቅሙ። በሁለተኛ ደረጃነት ደግሞ ምን ይላል? ዱቄት ከሆነ እሱም እዚህ ጋር ብዙን ጊዜ ሽቦ ሲያረጅ የአሉሚኒየም ፓርቱ ዱቄት ይሆናል። እንደምትመለከቱ እዚህ ጋር ላሳያችሁ በሽቦ ይሄኛው ሽቦ ላይ አሉሚኒየም ፓርት አለ አይደል? ይሄኛው ፓርት ዱቄት ከሆነ ኳሊቲ የማስተላለፍ አቅሙ በጣም ሎው ነው። ይሄኛው ዱቄት የሚሆን ከሆነ ሌላ ሽቦ ቀይራችሁ ተጠቀሙ። ይሄም ጂሴክ እንዲቆራረጥ ሁነኛ ሚና ይጫወታል። ስለዚህ እናንተም መፍትሄ ከፈለጋችሁ ይሄኛውን ሽቦ መቀየር ነው። ምክንያቱም ይሄ ዱቄት ፓርት ከሆነ ኳሊቲ የማስተላለፍ አቅሙ በጣም ሎው ነው። ስለዚህ የመጀመሪያው መፍትሄ ገመድ መቀየርና ቅጥያ ካለ እሱን ማስወገድ ነው። ሁለተኛ ደረጃ ደግሞ ዲሽ ሳይዝ ነው። እንደምትመለከቱት እዚህ ጋር አሁን ጂሴክ ስፖርት በሁሉም ቦታ ማለት ይቻላል በ60 ሴንቲሜትር ይሰራል። ነገር ግን አንዳንዴ በ60 ሴንቲሜትር ስለሚያስቸግር በ90 ሴንቲሜትር እና ከዛ በላይ ቢሆን ይመረጣል። ምክንያቱም ኳሊቲ በደንብ እንዲገባ ከፈለጋችሁ በ90 ሴንቲሜትር እና ከዛ በላይ ብታስገቡ አሪፍ ነው። ኳሊቲ በፋይንደር የምትጠቀሙ ካላችሁ ደግሞ በ90 ሴንቲሜትር ስትሰሩ ኳሊቲ በፋይንደራችሁ ላይ 75 እና ከዛ በላይ ማምጣት አለባችሁ። ከዛ በኋላ በጣም በቂ ነው። እናንተ ደግሞ ዲሽ ሰሪ ከሆናችሁ 75 ማምጣት አለባችሁ። እናንተ ደግሞ ለቤታችሁ የምታሰሩ ከሆናችሁ ዲሽ ሰሪው ከ75 እና ከዛ በላይ እንዲያመጣ መናገር አለባችሁ። አለዚያ አንዳንዴ ይቆራረጣል። ሁለተኛው አማራጭ ደግሞ ምንድነው? ዲሽ ሳይዝ 90 እና ከዛ በላይ መጠቀም ነው። አሁን ደግሞ ወደ ሶስተኛው አማራጭ ስንሄድ ደግሞ ሶስተኛው ምን ይላል? ያረጀ ኤልኒቢ ካለ መቀየር። እንዲሁም ደግሞ አዳዲስ ኤልኒቢዎችን ስትገዙ ደግሞ 0.1 ዲቢ ሃይ ኳሊቲ የሆነ ኤልኒቢ መግዛት አለባችሁ። እንደምትመለከቱ እኔ ጋር ይሄኛው ኤልኒቢ ለምሳሌ ያክል ነው ያመጣሁት። እኔ ፖፑላር ኤልኒቢ ነው፣ በጣም ምርጥ ኤልኒቢ ነው፣ ሃይ ኳሊቲ ነው። 0.1 ዲቢ ነው። እናንተም ስትገዙ ከቻላችሁ ይሄን መግዛት አለባችሁ። ፖፑላር በጣም አይደለም። እዚህ ጋር እንደምትመለከቱ 0.1 ዲቢ ነው። በጣም ሃይ ኳሊቲ ኤልኒቢ ነው። ይሄ ደግሞ ካጣችሁ ችግር የለም። ማንኛውም ኤልኒቢ ሆኖ ግን 0.1 ዲቢ የሚለውን ቼክ ማድረግ አለባችሁ። የሶስተኛው አማራጭ ደግሞ ምንድነው? ኤልኒቢ መቀየር እና 0.1 ዲቢ የሆነ ሃይ ኳሊቲ የሆነ ኤልኒቢ ማግኘት ነው። ይሄን ከቀየራችሁ በኋላ ደግሞ አራተኛ ደረጃነት የምናየው ስዊች ነው። እንደምትመለከቱት ስዊች የሚባለው ይሄኛው ነው። ሁለት የኢትዮሳት እና የጂሴክ ስፖርትን ተቀብሎ በአንድ አድርጎ ወደ ቤት ምልክ ይሄ ስዊች ይባላል። ስለዚህ ይሄ ነገር ውሃ ከገባበት በአንዲ ነው የሚባላሸው። ውሃ እንዳይገባ እናንተ ደግሞ ምን ማድረግ አለባችሁ? በፕላስተር ማስያዝ አለባችሁ። ውሃ ከገባ ይበላሻል። ምክንያቱም ሊሰራም ይችላል፣ ነገር ግን ይቆራረጣል። ውሃ እንዳይገባ በፕላስተር ሁሉንም ፓርት ሽቦ የሚገባበትን ማይገባበትን ፓርት ሁሉንም በፕላስተር ማስያዝ አለባችሁ። ከዛ በኋላ ውሃ ማይደርስበት ቦታ ወይም ዝናብ ማይነካበት ቦታ ላይ ማስቀመጥ አለባችሁ። ምክንያቱም ውሃ ከነካው ይሄ ነገር ስታክ ሊያስደርግ ይችላል ጂሴክ ስፖርትንም ኢትዮሳትንም። ስለዚህ የአራተኛው አማራጭ ስዊች ኮኔክተርን ይሄ ዋተር ፕሩፍ ቢሆን አሪፍ ነው። ዋተር ፕሩፍ ካላገኛችሁ ደግሞ እንደዚህ በፕላስተር ማስያዝ አለባችሁ።
እንደዚህ አድርጋችሁ እነዚህን ስቴፖችን በመከተል ደግሞ ማስተካከል ትችላላችሁ። አምስተኛ ደረጃነት የምናየው ደግሞ በመጀመሪያ ደረጃ ጂስ ስትሰሩ መጀመሪያ ላይ ጂስ ኤክስፖርት ስሩ። ከዛ በኋላ ላዩ ላይ ደግሞ ኢትዮሳት መጠረብ ነው። ስለዚህ እነዚህ አድርጋችሁ በቀላሉ ማስተካከል ትችላላችሁ። የሽቦ በመቀየር ኤልኤንቢ በመቀየር የዲሳን ከ60 በላይ በመጠቀም እና ኮኔክተር ወይም ስዊች አሪፍ በመጠቀም ስታክ አድርገ ማስተካከል ትችላላችሁ። ምናልባት አንዳንዴ ይህን ሁሉ አስተካክላችሁ ቢሆንም ስታክ የሚያደርግ ከሆነ ይሄ ከነሱ ነው። ስለዚህ እናንተ መነካካት የለባችሁም፣ በራሱ ይመለሳል። እነዚህ አይነት መረጃዎችን ማግኘት ከፈለጋችሁ ደግሞ የቴሌግራም ቻናላችንን ተቀላቀሉ። ስታክ ለምን እንደሚያደርግ እና ለምሳሌ ያክል ጨዋታ ያያችሁ ስታክ ካደረገባችሁ እንዴት ማስተካከል እንደምትችሉ እኛ በቴሌግራም ቻናላችን ወዲያው ፖስት ስለምናደርግ የቴሌግራም ቻናላችን ተቀላቀሉ። እንዲሁም በየቀኑ አዳዲስ የኳስና የዲሽ መረጃዎችን ፖስት ስለምናደርግ የቴሌግራም ቻናላችን ተቀላቀሉ። ማንኛውም አይነት ሀሳብ ጥያቄ ካለ ኮመንት ሴክሽን ለመጻፍ ትችላላችሁ። እንዲሁም በቴሌግራም በኩል እኔን ማግኘት ትችላላችሁ። ስለዚህ የቴሌግራም ቻናላችን ሊንክ ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ አስቀምጬላችኋለሁ። እሱን በመንካት ቀጥታ የቴሌግራም ቻናላችንን ተቀላቀሉ። ስለዚህ የቴሌግራም ቻናላችን በመቀላቀል በየቀኑ አዳዲስ የኳስ ቻናል እና የዲሽ መረጃዎችን ማግኘት ትችላላችሁ። እንደምትመለከቱ እዚህ ጋር ኤምፒቴክ ወደ 1000 የሚጠጋ የቴሌግራም ተከታይ አፍርተናል። ስለዚህ እናንተም ይህን ቻናል በመቀላቀል በነፃ በየቀኑ አዳዲስ የኳስ እና የዲሽ መረጃዎችን ማግኘት ትችላላችሁ። እንደምትመለከቱት በየቀኑ አዳዲስ መረጃዎች እዚህ ጋር ፖስት ይደረጋሉ። እናንተም ይህን ቻናል በመቀላቀል ከኛ ጋር ቤተሰብ መሆን ትችላላችሁ። በተጨማሪ ደግሞ ማንኛውም አይነት ሶፍትዌር ከፈለጋችሁ እንደምትመለከቱት ኤምፒቴክ ሶፍትዌር ሚል ቻናል አለን። እሱንም ሰብስክራይብ በማድረግ የሶፍትዌር ተጠቃሚ መሆን ትችላላችሁ። እንዲሁም ኤምፒቴክ መወያያ ግሩፕ አለ። እዚህ ጋር ከኛ ጋር ሀሳብ አስተያየቶቻችሁ ማንኛውም ጥያቄ ካለ እዚህ ጋር ግሩፑ ላይ ደግሞ ዲስከስ ማድረግ ትችላላችሁ። ስለዚህ ሁሉንም ሊንክ ዲስክሪፕሽን ላይ እና ኮመንት ሴክሽን ላይ አስቀምጬላችኋለሁ። እሱን በመንካት ቀጥታ የቴሌግራም ቻናላችን ግሩፓችን እና የሶፍትዌር ቻናላችን በመቀላቀል እንደምትመለከቱት እንደዚህ አይነት አዳዲስ ሶፍትዌሮችን ማግኘት ትችላላችሁ። እንዲሁም እዚህ ጋር መወያያ ግሩፕ ላይ ማንኛውም አይነት ሀሳብ ጥያቄ ካላችሁ እዚህ ጋር ማስቀመጥ ትችላላችሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ቪዲዮ ከተመቻችሁ ላይክ አድርጉ፣ እንዲሁም ሰብስክራይብ ያላደረጋችሁ አሁኑኑ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ክፉ አይንካችሁ። ሰላማችሁ ይብዛ። ይመቻችሁ።